ዛሬን ቪዲዮ ስትከፍቱ ምን ጎደለኝ ብላችሁ ያሰባችሁ ስለጎደለ ነገር ልነግራችሁ ሳይሆን ስላለን ነገር ዛሬ ተመስገን ስትል ሰይጣን አንድ ጥያቄ ልጠይቃችሁ። ዛሬ ስትነሱ ስንት ሊትር ሰላም ጤናና የፈጣሪ ጥበቃ በያላችሁበት ይድረሳችሁ። ዛሬን ቪዲዮ ስትከፍቱ ምን ጎደለኝ ብላችሁ ያሰባችሁ ነበር? ለምን የኔ ህይወት እንደዚህ ሆነብኝ ብላችሁ ተከፍታችኋል? ዛሬም የኔ ህይወት እንዲሆነብኝ ብላችሁ ተጨንቃችኋል? ዛሬ የመጣሁት ስለጎደለን ነገር ልነግራችሁ ሳይሆን ስላለን ነገር ስላልተረዳነው ትልቅ በረከት አብረን እንድንነጋገር ነው። ባለፈው ባጋራኋችሁ ቪዲዮ ላይ እያንዳንዳችሁ የጻፋችሁልኝና አስተያየት አንብቤዋለሁ። ብዙዎቻችሁ አንቺን አይቼ በራሴ አፈርኩ፣ እኔ ሙሉ ጤና ኑሮኝ አማርራለሁ ብላችሁኛል። የኔ ወንድሞች፣ የኔ እህቶች፣ እኔ ይሄንን ቪዲዮ የምሰራው እናንተ እንድታፍሩ ሳይሆን እኔን ደግፎ ያቆመኝ አምላክ እናንተንም ደግሞ ማቆም እንደሚችል እንድታዩ ነው። ዛሬ የምነግራችሁ ታሪክ ሳይሆን በየሴኮንዱ የምኖረው የጽናት ምስጢር ነው። ታላቁ የቤተ ክርስቲያናችን መምህር ዮሐንስ አፈወርቅ የሚናገረው አንድ ንግግር አለ። በደስታ ጊዜ ማመስገን ተፈጥሯዊ ነው፣ በመከራ ጊዜ ግን ማመስገን ሰማዕትነት ነው ይላል። ዛሬ ተመስገን ስትል ሰይጣን ያፍራል፣ ፈጣሪ ደግሞ ደስ ይለዋል። እኔ ይህንን ኦክሲጅን 8 ዓመት ተሸክሜ ስኖር ተመስገን የምለው እግዚአብሔር ካጎደለብኝ ነገር ይልቅ ያደረገልኝ ነገር ብዙ ስለሆነ ነው። በመከራው ስንሆን መንገድ ሁሉ የተዘጋ ይመስለናል። ነገር ግን በትንቢተ ናሆም ምዕራፍ 1 ከቁጥር 3 ላይ እንዲህ የሚል ኃይለ ቃል አለ። እግዚአብሔር በወጀብና በአውሎ ነፋስ መሃልም መንገድ አለ። አዎ ዛሬ ህይወታችሁ በወጀብ ቢናወጥም በጤና ማጣት ቢታወክም ፈጣሪ ያንን ወጀብ ቀዶ የሚመጣበት የራሱ መንገድ አለ። እኔ ለዚህ ምስክር ነኝ። አንድ ጥያቄ ልጠይቃችሁ። ዛሬ ስትነሱ ስንት ሊትር አየር እንደተነፈሳችሁ ቆጥራችሁታል? ስንት ከፍላችኋል? እኔ በዚህ ማሽን ላይ ሆኜ በየሰከንዱ የማገኘው አየር ዋጋው ብዙ ነው። እናንተስ ግን በነፃ የምትተነፍሱት አየር ከምንም በላይ ዋጋው ትልቅ ሀብት መሆኑን ዘንግታችሁታል። ይህንን በረከት ማወቅ ስትጀምሩ ማማረር ያበቃና ምስጋና ይተካል። እስቲ ዛሬ አንድ የቤት ስራ ልስጣችሁ። ይህ ቪዲዮ እንዳበቃ የጎደላችሁን ነገር ለጥቂት ሴኮንዶች እርሱትና እናም ፈጣሪ ስላደረገላችሁ እስቲ ትናንሽ 3 ነገሮች እዚህ ኮሜንት ላይ ተመስገን ብላችሁ ጻፉ። ምስጋና በረከት ይጨምራልና። ይህ መልእክት ለብዙ እህት ወንድሞቼ እንዲደርስ ላይክ፣ ሼር ያደረጋችሁ አድርሱ። ተስፋ ለቆረጡ ብርታትን፣ ለታመሙ ምህረትን ፈጣሪ ላከልን። እኔንም በጸሎታችሁ አስቡ። ሰላም ቆዩ። ሰብስክራይብ፣ ላይክ፣ ሼር አድርጉ።